በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ ቻናል ቤተሰቦች እንደምን ሰነበታችሁ፣ እንደምን ከረማችሁ፣ እንኳን ደህና መጣችሁ። በዚህ የዩቲዩብ ቻናል በየዕለቱ በቅዳሴ መካከል የሚነበቡ የቅዱስ መጽሐፍ ምንባቦችን ነው የምንመለከተው። በዋናነት የቅዱስ ጳውሎስ መልእክታትን፣ የሐዋርያት ሥራን እንዲሁም ደግሞ የቅዱስ ወንጌልን በዕለቱ በግጻዊው መሰረት የተነበቡ ምንባቦችን ነው የምንማማረው ማለት ስለነሱ ምንባቦቹን እናነባለን። ከዛ ደግሞ በምንባቦቹ ውስጥ ያለውን መልእክት እንመለከታለን ማለት ነው። ዛሬ ዕለቱ ግንቦት 5 ነው ማለት ነው። ስለዚህ በግንቦት 5 ውስጥ እንዲነበቡ በቅዳሴ መካከል የሚነበቡትን ምንባቦች ግጻዊ የተሰኘ መጽሐፍ አለ፣ እሱ ያስቀምጥልናል ማለት ነው። ከሱ አውጥተን ምንድነው ዛሬ የተባለው፣ በመልእክቱ ውስጥ ምንድነው መተላለፍ የፈለገው የሚለውን እንመለከታለን፣ እንማማራለን ማለት ነው። እስከ መጨረሻው ድረስ አብራችሁ እንድትቆዩ በእግዚአብሔር ስም አሳስባለሁ። ይህንን ቻናልም ደግሞ ቤተሰብ ካልሆናችሁ ቤተሰብ እየሆናችሁ ለሌሎችም ወንድሞቻችን እህቶቻችን ኦርቶዶክሳውያን እንዲዳረስ እንድታደርጉ አስቀድሜ እጠይቃለሁ ማለት ነው። ምክንያቱም በየዕለቱ የሚነበቡ ምንባቦች ስለሆኑ ብዙ ጊዜ ለብዙ ነገር ይጠቅሙናል። ለሌሎቹም ቢዳረሱ ለእኛም ብንሰማቸው መጽሐፍ ቅዱስ ከፍተን ወይ ደግሞ በቅዳሴው ቆመን ተገኝተን ማንበብ መስማት ላልቻለን ሰዎች ጥሩ እድል ስለሚሆኑ ማለት ነው። በቀጥታ ወደ ምንባቦቹ እንሄዳለን። ቅድም እንዳልኳችሁ ዛሬ ዕለቱ ግንቦት 5 ቀን ስለሆነ በዛሬው ዕለት መጽሐፍ ቅዱስ ውስጥ እንዲነበቡ ግጻዊው ከሚያዛቸው መልእክቶች ውስጥ የመጀመሪያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 32 እስከ 40 ያለውን ነው ማለት ነው። እንደዚህ ይላል ምንባቡ። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤልና ስለ ሌሎች ነቢያት እነግራችሁ ዘንድ ጊዜ አጭር ነውና። እነርሱም በእምነት ተጋደሉ፣ ነገሥታትን ድል ነሱ፣ ጽድቅን አደረጉ፣ ተስፋቸውን አገኙ፣ የአናብስትንም አፍ ዘጉ፣ የእሳት ኃይልን አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። ሴቶችም እንደ ትንሣኤ ቀን ተነስተውላቸው ሙታኖቻቸውን ተቀበሉ። ተፈርዶባቸው የሞቱም አሉ፣ የምትበልጠውን ሕይወት ያገኙ ዘንድ ሊድኑ አልወደዱምና። የገፏቸውም የዘበቱባቸውም ያሰሯቸውም ወደ ወህኒ ያገቧቸውም አሉ። በመጋዝ የሰነጠቋቸው፣ በድንጋይ የወገሯቸው፣ በሰይፍም ስለት የገደሏቸው አሉ። ማቅ ምንጣፍና የፍየል ሌጦ ለብሰው ዞሩ፣ ተጨነቁ፣ ተቸገሩ፣ መከራ ተቀበሉ፣ ተራቡም ተጠሙም። ዓለም የማይገባቸው እነዚህ ናቸው። ዱር ለዱርና ተራራ ለተራራ ዋሻ ለዋሻና ፍሩክታ ለፍሩክታም ዞሩ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጣቸውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የምትበልጠውን አስቀድሞ በይኗልና። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች የተላከ መልእክት ነው። የእግዚአብሔር መንግሥት በብዙ መከራ በብዙ ጫማ እንደምትወረስ የሚያስረዳን የቅዱስ ጳውሎስ መልእክት ነው። ቅዱስ ጳውሎስ በጣም ብዙ መልእክታቶችን የጻፈ ታላቅ ሐዋርያ ነው። ቤተክርስቲያናችን ንዋይ ህሩይ ብላ የምትገልጸው ወይም ደግሞ ምርጥ ዕቃ ብላ ጌታችንን አስቀድሞ ያሳድድ የነበረ በኋላ ግን ተመልሶ ከሐዋርያትም ያልተናነሰ በጣም ብዙ ስራዎችን የሰራ አባት ነው። ዛሬ በመልእክቱ ስለ ቅድስና፣ ስለ እምነት አባቶቻችን ስለተጋደሉላት እኛም ደግሞ ልንጋደላት ስለሚገባዋ ኦርቶዶክሳዊ ተዋህዶ እምነታችን የሚናገርበት ክፍል ነው ማለት ነው። ስለዚህ በዚህ መልእክቱ ላይ ቅዱስ ጳውሎስ በእምነት መጽናት፣ በተጋድሎ ህይወት መኖር የክርስትና ህይወት መሰረት መሆኑን ነው። አባቶቻችን በህይወት መኖር ሲችሉ ነገር ግን የምትበልጠውን ፈልገው በሰይፍ አንገታቸውን በአንበሳ ጉድጓድ እየተጣሉ ህይወታቸውን ለእግዚአብሔር መንግስት መስጠታቸውን የተናገረበት ክፍል ነው ማለት ነው። በዚህ ክፍል ላይ በዛሬው መልእክት ቅዱስ ጳውሎስ ሊያስተምረን የፈለገው ወደ እግዚአብሔር መንግስት መግቢያ መንገዱ ብዙ መሆኑን በመከራ
በጭንቅ መሆኑንም ደግሞ ነግሮናል ማለት ነው። ወደ ክርስቶስ በበለጠ በቀረብን ቁጥር መከራ እንደሚበዛብን ማወቅ አለብን ሲለን ነው ማለት ነው። የእግዚአብሔርን መንግስት የምንወርሰውም በብዙ ጭንቅና መከራ መሆኑን ቅዱስ ጳውሎስ በዚህ መልእክቱ ይነግረናል። በእምነትም መጽናት በተጋድሎ ላለውም ሕይወት እንደሚረዳ ደግሞ የተናገረበት የወንጌል የመልእክቱ ክፍል ነው ማለት ነው። ዛሬ በሁለተኛነት የምናገኘው የቅዱስ መጽሐፍ መልእክት የቅዱስ ጴጥሮስ ሁለተኛቱ የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 19 ጀምሮ ያለው ትምህርት ነው። ኦርቶዶክሳውያን ወንድሞቼ እህቶቼ እየሰማችሁኝ እየተከታተላችሁ እንደሆነ ተስፋ አደርጋለሁ ማለት ነው። ሁለተኛይቱ የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 19 እንደዚህ የሚል ትምህርትን እናገኛለን። ደግሞም ከዚህ የሚቀድም ይህን የሚያሳውቅ የነቢያት ቃል አለ። ይህንም ስራችሁን እጅግ አሳምራችሁ ከተመለከታችሁት ቀኒቱ እስክታበራላችሁና በልባችሁ ውስጥ የአጥቢያ ኮከብ እስኪወጣላችሁ ድረስ በጨለማ ስፍራ ውስጥ እንደምታበራ መብራት ይሆንላችኋል። ይህንም በመጀመሪያ እወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን ቅዱሳን ሰዎች ከእግዚአብሔር ተልከው በመንፈስ ቅዱስ ተቃኝተው ተናገሩ ይላል ቅዱስ ጴጥሮስ የጻፈልን ሁለተኛይቱ የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 19 እስከ መጨረሻ የምናገኘው የቅዱስ እግዚአብሔር መጽሐፍ ቃል ነው። ምን አለ? የእግዚአብሔርን መንፈስ የእግዚአብሔርን መጽሐፍ ማንም በገዛ ራሱ ሊተረጉሙ አይገባም። አስተውሉ ክርስቲያን ወንድሞቼ እህቶቼ፣ ይሄ ቃል በጣም መሰረታዊ ቃል ነው። ብዙ ጊዜ በዘመናችን መጽሐፍ ቅዱስን በራሳችን አረዳድ እንተረጉመዋለን፣ በራሳችን አጻጻፍ እንጽፈዋለን። መጽሐፍ ቅዱስ ግን ሲናገር ምን አለ? ይህንን መንፈስ ቅዱስ ተልከው የጻፉት ነውና ማንም በራሱ ሊተረጉም አይገባም። ስለዚህ በተጻፈው ለዛ ነው ቤተክርስቲያናችን አንድምታ ትርጓሜ አዘጋጅታ መጽሐፍ ቤት ጉባኤ ዘርግታ መምህራንን አዘጋጅታ መጽሐፍ ጉባኤ ቤት ሰርታ የምታስተምረው ማለት ነው። ብሉይ ኪዳን ትርጓሜ፣ ሐዲስ ኪዳን ትርጓሜ፣ መጽሐፈ ሊቃውንት ትርጓሜ፣ መጽሐፈ መነኮሳት ትርጓሜ ብላ አንድም እያለች እስከ 30 ድረስ ወርዳ የምትተረጉመው መጽሐፍ ቅዱስ በገዛ ፈቃድ የሚተረጎም ስላልሆነ ነው። ያንንም ቅድም ያነበብነውን የቅዱስ ያዕቆብን የቅዱስ ጳውሎስን መልእክት ወደ ዕብራውያን ሰዎች የምንረዳው በእንደዚህ ያለ በመንፈስ ቅዱስ መረዳት ውስጥ ስንገባ ነው። በራሳችን መረዳት ከተረጎምነው እውነት ነው እግዚአብሔር ጨካኝ ነው ልንል እንችላለን። እንዴት በመከራው የእግዚአብሔር መንግስት እንወርሳለን ወደሚል ልንሄድ እንችላለን። ነገር ግን መጽሐፍ ቅዱስ ሲናገር ምን አለ? ይህ መጽሐፍ በመንፈስ ቅዱስ ተነድተው የጻፉት እንጂ ማንም በገዛ ፈቃዱ ሊተረጉም አይገባም። ስለዚህ በዛ መረዳት ውስጥ ስንረዳው እውነት ነው የእግዚአብሔር መንግስት የምትወረሰው በመከራ ነው። ሰው በክርስትና ውስጥ በደንብ እየጸና በሄደ ቁጥር እውነትንም የእግዚአብሔር መንግስት ወደ እግዚአብሔር በቀረበ ቁጥር መከራ፣ ፈተና እየበዛበት እንደሚሄድ ይረዳል ማለት ነው። ህይወት በዛ መንፈሳዊ ህይወት በዛ ነው የተገነባው ማለት ነው። ሰው በክርስትና ህይወት ሲኖር ምንም አይነት መከራ ምንም አይነት ጭንቅ የማይደርስበት ከሆነ እውነት ነው ክርስትና ውስጥ አልገባም ማለት ነው። እያስመሰልን ነው ማለት ነው። በእውነት ሆነን ስንቆርብ፣ በእውነት ሆነን ስንጸልይ፣ በእውነት ሆነን ስንጾም መከራ ወደኛ መምጣት ከጀመረ እውነትም ወደ መንፈሳዊነት እየመጣን ነው ማለት ነው። ስለዚህ መጽሐፍ ቅዱስን በራሳችን አረዳድ ልንረዳው የሚገባን አይደለም ማለት ነው። ምን ማለት ነው? በእግዚአብሔር መንፈስ የተጻፈ ስለሆነ ያንን የሚተረጉምልን ሰው ያስፈልገናል ማለት ነው። አስቀድሞ ቅዱስ በመጽሐፍ ቅዱስ ያለው ባኮስ የተባለው ኢትዮጵያዊ በሐዋርያት ሥራ ላይ የምናገኘው ማለት ነው። ወደ እስራኤል ሄዶ ተጠምቆ ሲመለስ በመንገድ ተጠምቆ ሳይሆን እስራኤልን ጎብኝቶ ቤተ መቅደስ ጎብኝቶ ሲመለስ ፊልጶስ የተባለውን ሐዋርያ አገኘው። ጌታችን በመንፈስ ልኮት በጋዛ መንገድ አገኘው እና መጽሐፍ እያነበበ ነበር ኢትዮጵያዊው ባኮስ ማለት ነው።
ጃንደረባው ባኮስ መጽሐፍ እያነበበ ነበር፣ የኢሳያስን መጽሐፍ እያነበበ ነበር። እና ቅዱስ ፊልጶስ ቀርቦ ምን አለው? አንተ ሰው የምታነበውን ታውቀዋለህን አለው ይላል። ምን አለ ያ ትህትና የነበረው ኢትዮጵያዊ ሰው? እነሆ የሚተረጉምልኝ፣ የሚያስረዳኝ፣ የሚያመሰጥርልኝ፣ የሚነግረኝ ሳይኖር እንደምን አድርጌ እረዳዋለሁ አለው ይላል። መጽሐፍ ቅዱስ የሚተነተን የሚብራራ ነው ማለት ነው። ስለዚህ በዚህ መንፈስ ማየት አለብን፣ መጽሐፍ ቅዱስን መረዳት አለብን የሚለውን ማየት አለብን ማለት ነው። ቀጣዩ የመጽሐፍ ቅዱስ የምናገኘው የሐዋርያት ሥራ ምዕራፍ 7 ከቁጥር 51 ጀምሮ ያለው ምንባብ ነው ማለት ነው። የሐዋርያት ሥራ ምዕራፍ 7 ከቁጥር 51 እስከ 55 ያለው ማለት ነው። እንደዚህ ይላል። እናንተ አንገታችሁ የደነደነ ልባችሁም የተደፈነ ጆሮአችሁም የደነቆረ እንደ አባቶቻችሁ መንፈስ ቅዱስን ዘወትር ትቃወማላችሁ። አባቶቻችሁ ከነቢያት ያላሳደዱት ማን አለ? ዛሬም እናንተ አሳልፋችሁ የሰጣችሁትንና የገደላችሁትን የጻድቁን መምጣት አስቀድመው የተናገሩትን ገደሏቸው። በመላእክትም ሥርዓት ኦሪትን ተቀብላችሁ አልጠበቃችኋትም። ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ጥርሳቸውንም አፋጩ። በእስጢፋኖስም ላይ መንፈስ ቅዱስ መላ፣ ወደ ሰማይም ተመለከተ። የእግዚአብሔርን ክብር ኢየሱስም በእግዚአብሔር ቀኝ ቆሞ አየ ይላል። የቅዱሳን የሐዋርያት ሥራ መጽሐፍ ላይ የሚገኝ ምንባብ ነው። ቅዱሳን ሐዋርያት ቅድም እንደተናገርነው ክርስትናን ብለው የወጡትን እግዚአብሔርን ብለው የወጡትን ሰዎች እንደሚያሳድዷቸው ተመልክተናል። መከራ እንደሚደርስብን፣ እንግልት እንደሚደርስብን፣ ይህንን ደግሞ ለመረዳት መንፈስ ቅዱስን መጽሐፍ ቅዱስን መሰረት ማድረግ እንዳለብን ለማወቅ ማለት ነው። ይህንን ሁሉ ያደረገ ቅዱስ እስጢፋኖስ ደግሞ የሐዋርያት ሊቀ ዲያቆናት ነው። ከዛ ደግሞ በመቀጠል ደግሞ የሰማዕታት ደግሞ መጀመሪያ ነው። ሊቀ ሰማዕት ምንለው ለዛ ነው። ቅዱስ እስጢፋኖስ የመጀመሪያው ሰማዕት፣ ክርስቶስን ከፍ አድርጎ ያሳየ፣ እንደ ክርስቶስ የመሰከረ፣ በድንጋይ ወግረውት ለሚወግሩት ሰዎች አቤቱ ጌታ ሆይ የሚያደርጉትን አያውቅምና ይቅር በላቸው፣ ለሚያሳድዷችሁ ጸልዩ፣ ለሚረግሟችሁ መርቁ ያለውን ጌታችንን በእውነት የመሰከረ ማለት ነው። ክርስትና ይህች ነች ማለት ነው። አያችሁ፣ በመከራ በስደት በመጠማት በመራ ውስጥ እየሄዱ ነገር ግን እግዚአብሔርን ማመስገን፣ ለሰዎች ደግሞ መጸለይን ምንማርባት ናት። በብዙ መከራ ወደ እግዚአብሔር መንግስት እንገባለን ያለውን ቅዱስ እስጢፋኖስ በእውነት አሳይቶናል ማለት ነው። ስለዚህ ቅዱስ እስጢፋኖስ በመከራ ለዛውም ገና በወጣትነቱ ለዛውም ሳይኖር በህይወት አሳይቶናል ማለት ነው። ኦርቶዶክሳውያን ወንድሞቻችን እህቶቻችን፣ ይህንን ቻናል የምትከታተሉ ሁሉ ክርስትና በመከራ የምትወረስ የእግዚአብሔር መንግስትን የምንወርስባት መንገድ ነች። ጠባብ መንገድ ነች ማለት ነው። በደስታ በተድላ ብቻ የምንኖርባት አይደለችም። አንደሰትም ማለት አይደለም፣ ግን መከራ በመጣብን ጊዜ ክርስቶስ መከራውን ድል እንዳደረገ ቅዱስ እስጢፋኖስን በክርስቶስ አምሳል አይቶ ድል እንዳደረገ ድል የምናደርግባት ህይወት ነች ማለት ነው። የመጨረሻው ኦርቶዶክሳውያን የምናነበው የቅዱስ ወንጌል ክፍል ነው። ቅዱስ ወንጌል በወንጌል የተገለጠልን የማቴዎስ ወንጌል ነው የዛሬው በዚህ ቅዳሴ መካከል የተነበበው ማለት ነው። እሱን እናነባለን፣ ከዛ እንጨርሳለን ማለት ነው። በዛሬው ዕለት በቅዱስ ወንጌል የተነበበልን የማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ ያለውን ነው የምናነበው ማለት ነው። እንደዚህ ይላል። ሌላ ምሳሌ ስሙ። ባለቤት ሰው ወይንን ተከለ፣ ቅጥርም ቀጠረለት፣ መጭመቂያም አስቆፈረለት፣ ግንብንም ሰራለት፣ ለገባሮችም ለሰራተኞች ሰጥቷቸው ሄደ። የሚያፈራበት ወራት በደረሰም ጊዜ ከወይኑ ፍሬ ያመጡለት ዘንድ አገልጋዮችን ወደ ገባሮቹ ላከ። ገባሮቹም አገልጋዮቹን ይዘው አንዱን በበትር ደበደቡት፣ አንዱንም ገደሉት፣ ሌላውንም በድንጋይ መቱት። ከዚያም በኋላ ከቀደሙት የሚበዙ ሌሎች አገልጋዮችን ላከ፣ እነርሱንም እንዲሁ አደረጉባቸው። በኋላም ልጄንስ ይፈሩት ይሆናል ብሎ ልጁን ላከ። ገባሮቹም ልጁን ባዩት ጊዜ እርስ በርሳቸው እነሆ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እንውረስ ተባባሉ። ይዘውም ከወይኑ ቦታ ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ ቦታ ባለቤት በመጣ ጊዜ
እነዚህን ገባሮች ምን ያደርጋቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ ወይኑንም በየጊዜው ፍሬውን ለሚሰጡት ለሌሎች ገባሮች ይሰጣቸዋል ይላል ጌታችን በመጽሐፍ ቅዱስ። አከስት አፉየ በምሳሌ አፌን በምሳሌ እከፍታለሁ ብሎ እንደተናገረ በወንጌል ብዙ ጊዜ በምሳሌ ሲያስተምር አይተናል። ለእናቶች በእርሾ፣ ለገበሬዎች በሚያገኙት በትርፋቸው፣ ለገበሬዎች በእርሻ መንግስተ ሰማያት እርሻን ትመስላለች፣ ለባለጸጎች ደግሞ በወርቅ በገንዘብ ያደረገ ወንጌልን ያስተምር ነበረ። ያንን የሚያደርገው ለእኛ እንድንረዳው ነው። እናም በዛሬውም እንደዚህ የወይን ቦታን የተከለ አንድ ባለጸጋ ሰው እንደነበረ፣ ይህ ባለጸጋ ሰውም ደግሞ ከወይኑ ፍሬን ያመጡለት ዘንድ ሰዎችን አገልጋዮቹን ወደዛ እንደላከ፣ በወይኑ ቦታ ያስቀመጣቸው እንዲጠብቁ ያደረጋቸው ሰዎች ግን እነዚህን ያሳድዷቸው ይገሏቸው እንደነበር፣ በኋላ ደግሞ የሚወደውን የወለደውን ልጁን ቢያንስ ይህንን ሲያዩት እንኳን ይፈሩታል ብሎ ያሰበውን እሱን ላከላቸው ይላል። ነገር ግን እነሱ ሲያዩት እንዲያውም ባሰባቸው። እንደውም ወራሹ ይሄ ስለሆነ ይህንን ብንገለው በቃ እኛ የወይኑ ቦታ ባለቤት እንሆናለን ብለው ተናገሩና ጌታችን ይህን ምሳሌ የተናገረበት ነው። ጌታችን እግዚአብሔር አብ በሰማይ ሆኖ አስቀድሞ ነቢያትን ወደ ዓለም ልኮ ነበረ። ዓለሙን ሊዋጅ እነ ቅዱስ ኤርሚያስ፣ እነ ቅዱስ ዮናስ፣ እነ ቅዱስ ዳንኤል በጣም ብዙ ነቢያትን ወደ ዓለም ልኮልን ነበረ። ደቂቅ ነቢያት፣ አበይት ነቢያት በሙሉ እነ ቅዱስ ሙሴን አስነስቶ ነበረ። እነ አብርሃም፣ እነ ኖህ፣ እነ መልከጼዴቅ በጣም ብዙ ነቢያት ወደዚህ ዓለም መጥተው ነበረ። ነገር ግን ይህን ዓለም ማዳን አልተቻላቸውም። በኋላም ጌታችን ቀኑ በደረሰ ጊዜ ከሴቲቱ የሚወለደውን የሕያው የእግዚአብሔር ልጅ አንድያ ልጁን ወደ ዓለም ላከልን ማለት ነው። ኢየሱስ ክርስቶስን ቢልክልንም ዓለሙ ግን አልተቀበለችውም። ክርስቶስን እስከ መግደል የደረሰች ዓለም ናት ምንኖርባት ዓለም። ውድ ኦርቶዶክሳውያን እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ ይህ መልእክት ሁሉ የሚደርሳችሁ የምንኖርባት ዓለም ለክርስቶስ እንኳን ያልተመቸች ናት። የመጣውን ዓለሙን ሊያድናት የመጣውን ዓለም የገደለች ማለት ነው። ስለዚህ ለእኛማ እንዴት ትራራልናለች? አምላኳን የሰቀለች በአደባባይ ርቃኑን ያደረገች ዓለም ለእኛማ አትመቸን። ስለዚህ ቅዱስ መጽሐፍ የዛሬው መልእክት በጠቅላላው ሊያስተምረን የፈለገው በዋናነት በዚህ ትምህርት መያዝ ያለብን እምነት መጽናት፣ በእምነት መጽናት እንዳለብን፣ በክርስትና ሕይወት ውስጥ ስንኖር ደግሞ መከራ ተጋድሎ እንዳለብን፣ ይህንን ደግሞ ለመረዳት መጽሐፍ ቅዱስን በመንፈስ ቅዱስ መረዳት እንዳለብን በዋናነት ማለት ነው። እውነት ለመናገር መጽሐፍ ቅዱስን በራሳችን አረዳድ አይደለም መረዳት ያለብን። ልክ አንዳንድ ወንድሞቻችን በእምነት የማይመስሉን ሰዎች እንደሚያደርጉት ይሄማ እንዲህ ለማለት ፈልጎ ነው እያሉ በራሳቸው መንፈስ እንደሚተረጉሙት አይደለም። መጽሐፍ ቅዱስ ማንም በራሱ ፈቃድ ሊተረጉመው አልተገባም ስለሚል ይህንን ሲረዳ ሰው እውነት ነው እምነት ማለት ተጋድሎ ጽናት ነው የሚለውን ይይዛል ማለት ነው። ያንን ደግሞ በተግባር የመሰከሩ አባቶችን ቅዱስ እስጢፋኖስን አነሳን ማለት ነው። ክርስቶስን ከፍ አድርጎ በመከራ ውስጥ በድንጋይ ተወግሮ እነሆ አባት ሆይ የሚያደርጉትን አያውቁምና ብሎ መመስከሩ። ስለዚህ ለሚረግሟችሁ ጸልዩ፣ ለሚያሳድዷችሁ ጸልዩ፣ ክፉ ለሚያደርጉላችሁ ሁሉ ጸልዩላቸው ያለውን በተግባር ያሳየ ቅዱስ አባትን አየን ማለት ነው። በኋላም መጨረሻ ደግሞ ጌታችን ኢየሱስ ክርስቶስ መጥቶ ከመከራ ሁሉ እኛን እረፍት እንደሰጠን የምንረዳበት ነው ማለት ነው። የተወደዳችሁ ውድ ኦርቶዶክሳውያን እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ዛሬ እንግዲህ በቅዳሴ መካከል የተነበቡ መልእክት ይህንን ይመስላል። ምናልባት ብዙ ፈጥኝባችሁ ከሆነ መልእክት እንትን አድርጉልኝ፣ ለቀጣይ አስተካክላለሁ ማለት ነው። መልሳችሁ በደንብ ተከታተሉት፣ እዩት። በየዕለቱ በቅዳሴ መካከል እግዚአብሔር ብዙ መልእክቶችን ለእኛ ስለሚያስተላልፍልን ማለት ነው። ነገ ደግሞ በሌላ የቅዱስ መጽሐፍ ክፍሎች እንመለሳለን። ይህንን ቻናል ሰብስክራይብ በማድረግ ሼር በማድረግ ኮሜንት በማድረግ ላይክ በማድረግ ለሌሎች ደግሞ ወንድሞች እህቶች እንዲደርስ እንድታደርጉ በእግዚአብሔር ስም እጠይቃለሁ። እንዲስተካከል የምትፈልጉት ነገር ካለ ኮሜንት ስር ላይ አስቀምጡት። በቀጣይ ደግሞ እያስተካከልን በየቀኑ በቅዳሴ መካከል የሚነበቡ
ምንባቦችን እንማማራለን ማለት ነው። ለዛሬ ይበቃናል። እግዚአብሔር ይስጥልን፣ ይቆየን።